አፈቅራታለሁ ሲለኝ እኔ ወንድ ልጅ ነኝ ገባሽ ምን ሊሰማኝ እንደሚችል ማሰብ አይከብድሽም ማለት ግን ይመቻችሁ ቆልዓኸ ሕዘሊ ወይላለይ አቡዑራይ ክሳብ ዝፈታት ሰላም ፋሚሊ እንዴት ናችሁ ደህና ናችሁ ወይ እኔ አለው እግዚአብሔር ይመስገን አለን ጠፍተናል ተጠፋፋን በጣም ያው ታውቃላችሁ ባለፈው የተፈጠረውን ነገር እኔ ባልጠበቅኩት ባላሰብኩት ካንዲ የድሮ ፍቅረኛ ነበራት እና ይሄንን ደግሞ ለኔ አልነገረችኝም እኔ ምንም አላቅም ነበር ደብሮኛል እኔ በህይወቴ እንደዛ ቀን ደብሮኛ ያቅም በጣም ነበር ያስደበረችኝ በጣም እኔ ምን ልበላችሁ ብቻ እኔ አላቅም በጣም ነበር የደበረኝ ይከብዳል ገባችሁ እኔ ማሁን እኔ መቼም ታውቃላችሁ እኔ ምን አይነት ስሜት እየተሰማኝ እንዳለ ምን አይነት ስሜት እየተሰማኝ እንደነበረ በደንብ አድርጋችሁ ታውቃላችሁና በመሃል እኔ እንኳን አንድም ያስቀርሁላት ነገር የለም ገባችሁ ሁሉ ነገር ነበር የነገርኳትና እሷ ምንም የነገረች ነገር አልነበረም እንደዛ አይነት ነገር እንዳለፈችም እንዳሳለፈችም ለኔ አልነገረችኝምና አሁን አጋጣሚ እንደዛ ሲፈጠር በጣም ተሰማኝ እኔ ቃል እንጃ በጣም ደበረኝ ገባችሁ አይደለ እና እኔ አላቅም ብቻ ግን 3 ቀን 5 ቀን በቃ ከራሴ ጋር አልነበርኩም ማለት እችላለሁ ተደዋውለን በጣም ብዙ ጊዜ ትደውልልኛለች በጣም ብዙ ጊዜ ቤት ትመጣ ነበር በር ማልከፍትላት ምናምን በጣም ነው ያናደደችኝ በቃ እንዴት አትነግረኝ ለምን ትደብቀኛለች እንዴት እና ደግሞ ዘመኔ የሰሰው መጥቼ ማሁን ውስጥ ለምን ገባለሁ እሱ ማነጋገሩ ትክክል አልነበረም ፈልጊው አይደለም እኔ እንደዛ ያደረኩት ቀር ብሏችሁ ከነበረ በዛ በጣም ይቅርታ ማድረግ አልፈለኩም ነበር ስለተፈታተነኝ ነው ምን አገባ ምናምን ሲለኝ ገና ከመሬት ተነስቶ የተቀመጥኩበት መጥቶ እንደዛ ሲናገረኝ ትንሽ ስለተናደርኩና ስሜታዊ ስለሆንኩኝ ነው እና ደግሞ እሷም ለኔ ይሄን አለመናገሯ ኦቨር በጣም ነው ያናደረኝ እና በቃ ብቻ በጣም ነው የሚደብረው ምን ልበላችሁ በጣም ያስጠላል እውነት በጣም ነው የሚደብረው አዎ እኔ ተመችታኛለች ባመልበት ሰዓት እንደዛ በመሆኑ እውነት ነኝ እንጃ ደበረኝ በጣም እና ብቻ ዛሬ እንደውስ ከናቷ ጋር አስተዋወቀችኝ በስልክ ምናምን እናቷ አግኛት ምናምን ብላ እንትስልኝ እያለቀሰች ነው ምናምን አለች እና እኔ ምንም ማለት አልቻልኩም እሺ አልኳት ግን አስቡት እናቷ ነግራት እናቷ ናት እባክህ አግኛት እያለቀሰች ነው ብላኝ ነው የነገረችኝና እኔም በቃ እሺ ብያታለሁ ያው እናት ልጅ እሺ ብያታለሁ ካንዲ ትመጣለች እናወራታለን አንድ ላይ ሆነን ምን እንደሚፈጠር አላውቅም ብቻ እኔ በጣም ነው ያበሳጨችኝ በጣም አናዳኛለች ሀቁን ለማውራት በጣም ነው የደበረኝ እኔ ሁላ ባላወራት ደስ ባለኝ እኔ ግን ያ አንዳንዴ መሆን አለበት እስኪ ላውራትና ምንድነው እራሷ ትንገረኝ ብዙ ጊዜ ልትነግረኝ መታ ነበር እንድትነግረኝ አልፈቀድኩላትም በጣም ስለተናደር አልፈለኩም እኔ ላውራትና አሁን እየመጣች ነው ትምጣ ምናምን ምን እንደነበረ ምንዋ እንደነበረ ከዚህ በፊት ምን እንደነበራቸው አንድ ላይ ምናምን እንጠይቃታለን እኔም መጠየቅ እፈልጋለሁ ማወቅ ስለምፈልግ ብቻ አሁን ትመጣለች ትንሽ እንጠብቃት ብቻ በጣም ይደብራል እኔም ፈልጌው አይደለም ምን ላርገው የኔን ዝምታ ፍቅርን መረዳት ካሰኘሽ ስሚው የልቤን ትርታ እኔም ፈልጌው አይደለም ምን ላርገው የኔን ዝምታ
እና ያለን ብቻ ምን እንደሚፈጠር ግራ ገብቶኛል። በቃ አላውቅም፣ ጨንቀውኛል በጣም በእውነት። እኔ ፊት ለፊት ሰዓት ምን ሊሰማኝ እንደሚችል ሳስበውላ ግራ ገብቶኛል። እኔ ገባችሁ? ብቻ ትምጣና እስቲ ምን እንደምትለኝ እንስማት። ቆየሽ በጣም እንደው ነው መጣች። በቪዲዮ ነው ጠበቅሽ። ዳነሽ ሰላም ባይት። ሰላም ፋሚሊዎቻችን እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ደህና ነሽ? ያው ደህናም ባልሆን ደህና ነኝ ነው የምለው። ለምን ደብሮኛል በጣም ያታ እናቴን እንደዚህ ያታ አንቺ ነሽ እንደ ደበረሽ እንዴ? እኔም ደብሮኛል ያታ። ስንት ጊዜ ላዋራሽ ሞክር መች ተፈከኝ ላዋራሽ ሞክር መች ላዋራኸኝ እኮ። ታዲያ አንቺ ለምን እንደሚደብርሽ ታዲያ? ለምን አይደብረኝም እንደዛ በመፈጠሩ? ሻንቆ ታንቺም ብዙ እኔን እንትን ለማት እየሞከርሽ ነው እንዴ? አዳኔ ምን አልኩ? አሁንም እኮ እሺ አንተውና በስነ ስርዓት መጀመሪያ ሰላም ባያቸው። ሰላም ፋሚሊዎቻችን እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ እንደምታዩት ነው ነገሩን። እዩት፣ ልጁ እንደዚህ ነው እየሆነብኝ ያለው። እኔ በስነ ስርዓት ላናግረው መጥቼ ደብሮኛል ባረኩት ነገር። ተረጋጊ። ቆይ ምንድነው እሱ? ምን በስነ ስርዓት ላናግረው ስሞክር ነው? ምን ማለት ነው? ላናግረው ስሞክር ያረግሽው ነገር ተገቢ ነው አይደለም እኮ። ታዲያ እኔ እኮ ምን አልኩ? አሁንም እኮ በሰላም እንድናወራ ነው የመጣሁት እዚህ ድረስ እኮ። ምን አልኩ ታዲያ? በስነ ስርዓት ሰላም ቢያችሁ ነው አልኩ እኮ። በስነ ስርዓት ሰላም አልኳቸው እኮ። ታዲያ ምን እንግዲህ ፋሚሊ እኔ ምን እንደምለው አላውቅም። ለምንድን ነው ያልነገርሽኝ እስካሁን? እሺ ያው ለነገር ሲፈጠር እኔ ምንም ማላውቀው ለምንድን ነው እሺ እንደኔ ስለዬ ያለፈ ታሪክ ነው። እኔ ያለፈ ታሪክ ነው ብዬ ያልነገርኩሽ ነገር አለ? የለም እሱማ ነገር እኮ። ታዲያ ግን በቃ እኔ የሆነ ማስታወስ ማልፈልገው ብዙ ስለሆነ ማለት እዛ ነው እኮ። ታዲያ ቢሆንም እኮ ለኔ መናገር አትችይም ነው? መናገር አልነበረብሽም? ለኔ ስላልደረሰ ነበር ያደነግረ ነበር። አጋጣሚ ሆኖ እንደዚህ የተፈጠረው እኮ። የምን አጋጣሚ? አጋጣሚ ነው እንግዲህ የተፈጠረው። እኔ እናንተ ቪዲዮ ይሰራል ነው ልጅ መጥቶ እንደዛ ያለው እንዴ? በጣም እኮ የሚያስጠላ ነገር እኮ ነው። አውቃለሁ እኔ ምንም ነገር ሳልደብቅሽ አንቺ ፍቅረኛዬ ነች አፈቅራታለሁ ሲለኝ እኔ ወንድ ልጅ ነኝ ገባሽ? ምን ሊሰማኝ እንደሚችል ማሰብ አይከብድሽም ማለት? አዎ ግን ያው ከሱ ጋር የነበረን ነገር ለህዳ መጀመሪያ ያለቀ ነገር ነው። እዚህ ጋር እሱ እንደዛ ስለተናገረ አይደለም እኮ እኔ ነው መስማት ያለበት። እሱ የትም አታውቀውም እኮ ፍቅረኛ እንደነበረሽ ያው ፍቅረኛሽ ነበር እኮ አመንሽ አይደለ? ምን ፍቅረኛሽ ከነበረ ከባድ ነው። ይደብራል በጣም በእኔ ቦታ ሆነሽ ማሰብ ትችላለሽ። አውቃለሁ እንዳስደበርኩህ እኮ አውቃለሁ። ግድልና ተቀይመህና ሁሉ ቀን ጸጣ። ቆይ ቀላል ነገር አድርገሽ ምን እንደምታስቢ አይደለም። ታደም እንደተቀይመኝ ማለት ያን አይደለም። በጣም እንደዚህ ሆንክብኛ፣ በጣም ተናደድክብኝ። እኔ እኮ ልነግርህ ነው አሁንም የመጣሁት እኮ። ያናድድም ነው ያናድዳል፣ ግን ያለፈ ነገር ነው በቃ። አጋጣሚ ነው። አጋጣሚ አቃጣሪ ነው ይባላል። በቃ እንደዛ ነው የተፈጠረው። እኔ እናንተ እንግዲህ ኖርማል ቪዲዮ እየሰራን ነው። አስቤበት የሆነ ነገር እኮ አለ። ምን አልነገርሽኝም እስካሁን? እንዴት ፍቅረኛ እንደነበረሽ አላውቅም ገባሽ? ኢቭን ምን እንደው ታውቂያለሽ እዚህ ጋር ከዚህ በፊት ፍቅረኛ እንደነበረሽ እኮ ብትነግሪኝ እኮ ምንም ነገር እኮ አይፈጠርም ነበር። የዛንም ቀን እኔም አልጣላ ወይም እሱ መጥቶ እንደዛ ሲደነፋብኝ እንኳን ልረጋጋ እችላለሁ ገባሽ? እኔ ምንም አውቀው ነገር ሳይኖር ከመሬት መጥቶ ፍቅረኛ ነች ሲለኝ አሰይ ምን ሊሰማኝ እንደሚችል አልተደማመጥንም ሁላችንም። ለዛ ነው እኮ እንደዚህ የተፈጠረው። አንተም ቶሎ ተናደር። እሱም ያናድዳል። እሱም የተናገረው ነገር ምናምን ደስ አይለንም።
በቃ ግን ሁለታችሁ ስሜታዊ ሆናችሁ እኔ በመሃል ቤት ልግባ ነው። በጣም ነው እኮ ነው አንተ ብቻ አይደለም የደበረ እኔ ነኝ አንተ በይበልጥ እኔን ደብረኝ አለመናገርሽ አይደለ እንጂ በሌላ ነገር አይደለም ይደብርሽ ይችላል በሌላ ነገር አይደለም አዎ ባለመናገሬ ነው እሱማ ግን ለሱ ደግሞ ያው በቃ ምክንያት ስላለ ከሱ ጋር ለምን ብዙ ጊዜ አብራችሁ ነበራችሁ አዎ ማርሽ ይቅርታ አድርግልኝ ዳዳ ይቅርታ በኔ ቦታ ብትሆን ምን ታደርጊው ነበር? ምንም እንዳንተ ሆኖ ነው ልሆን የምችለው እንዳንተ ሆኖ ልሆን የምችለው ነኝ እኮ መጥቼ ይቅርታ ብጠይቅሽ ምን ትይ ነበር? ይቅርታ አደርግልሃለሁ እኔ ይቅርታ አደርግልሃለሁ ማለት ምንም ብናደድ እንዴ አንተ ነኝ ጨክራ እንጀት የለኝም 3 ቀን 4 ቀን ሙሉ ኩርፈኝ አልተቀመጥክ ዛሬ ይቅርታ አድርግልኝ በቃ ፋሚሊዎቻችንም ደብሯቸዋል ለምንድን ነው በእናትሽ አትደወልሽ? ምን ላድርግ በኔ አላነሳልሽ እኮ እናትሽ ለኔ እኔ ማውራት ነበረባት ችግር አለው ለምንድን ታለቅሽው ታዲያ አረ እንዲሁ ስሜታዊ ሆኜ ነው በቃ ደብሮኝ ነው ያለቀስኩት እኮ እናትሽ እዚህ ውስጥ መግባት ነበረባት በቃ እኔ በሌላ በኩል ማግኘት ስለማልችል አንተ በእናቴ በኩል በቃ ለኔ ግርም እኮ ነው እያልሽኝ ያለሽ በጣም እኮ ነው የምትገርሚኝ ግራን እያጋባሽ ያለሽ በጣም ግራ የምታጋቢሽ ሆነሽ እሺ አሁን ሌላ መናገር የምትፈልጊው ለኔ መንገር ያለብሽ ነገር አለ የለም ከዚህ በላይ ከልቤ ነው ይቀልዳል እውነት ከዚህ በላይ ምንም የለም ፈረቼ በመከራ እንደዚህ ተንቀጠቀጥኩ ነው የመጣሁት ስደውልልኝ ራሱ ገርሞኛል እናትሽ ደውላልኝ ነው እኮ እናት አይደል እንዴ ቤት ውስጥ እሷን ተጨነቀች እንደዚህ አሁን ክላስ የለም ቀርተሽ ነበር እስካሁን ለምን ቀንዱ ደብሮኝ ዛሬ ነው የገባሁት ሲሚስ ካንዲ አንድ ነገር ልንገርሽ እኔ ምንም እንድትዋሽኝ አልፈልግም ገባሽ ምንም ነገር እንድትደብቅኝ አልፈልግም ገባሽ አይደል ኢቭን የሆነ ነገር በእኔና ባንቺ ምን ነገር እንኳን ባይኖር በዚህ ሰዓት ግን ምንም ነገር ስትደብቂ ማየት አልፈልግም አሁን ያቺ የውሸት ፍቅረኛ የነች ብዬሽ እንኳን እንዴት እንደሆንሽብኝ ታውቂያለሽ አይደለም እንደዚህ የምር የሆነ ነገር ሲመጣ በጣም የሚያስጠላ ብርድ ነው ጉንፋን ይዞሽ ነው አፍንጫሽን ቀልቷል በጣም ሶፍት እንደዛ ትኩስ ነገር አትጠቀሚ ኧረ እጠጣለሁ ለማንኛውም ግን ብቻ ሁለተኛ ውሸትን ያሉድ በጣም ነው ውሸት የሚያስጠላ ነገር ነው ውሸት ማለት ኩልከለ ችግር የለም ከዚህ በኋላ ምንም ደገም ነገር የለም በእናንተ ምንም ይደገም ነገር የለም በጣም ያስጠላልሽ በቃ አለፈ አይደል አሁን በቃ ከሱ ጋር ማውራታን አይደል ምናምን ከሱ ጋር ደግሞ እንደምታወሪ ምንም ያው እንደዚህ አጥፍታል ምናምን ድጋሚ ከዛ በኋላም ተገናኛችሁ ታዲያ አረ ያዳኔ ይዘን ቀን ያወራሁት የምን ይዘን ቀን መጥለሽ ሄድሻል እንዴ መተሽ ተከትለሽ ከዛ በኋላም ተገናኝታችኋል አይደለም ያዳን እንደዛ አይደለም ይኸውልህ ይዘን ቀን እኔ ጋር መተሻል አስታውሳለሁ እኮ በምን ከዛ በኋላ አወራሁት ተመልሼ አንተ እኮ አልነገራልከኝ እሱን አገኘሽው አረ እዛው አለብን እንዴ ከዛ ቁጭ አድርጌ በስነ ስርዓት ማውራት ያለብን ነገር አወራን አስፈላጊ ነው እሱን ማውራት ያዳ እንዳጠፋ እየነገርኩት እኮ ታዲያ ድጋሚ ሄድሽ እሱ ጋር አረ በመድኃኒዓለም ምን ሆነ ካንተ ሄጄ አይደለም እዛው ነበር አይደል እንደ ተቀመጠበት ቦታ ነበር እዛው በቃ ቁጭ አለንና በስነ ስርዓት እንደዚህ ያደርጋል እኔ እንደዚህ ላይፍ ውስጥ ነኝ በቃ ለምን እንደዚህ ያደረክ ምናምን ነገር አልኩት በቃ ማውራት ካለብኝ ማውራት ስልክ ይደወልልኝ ነበር ስልክ ራሱ ይደወልልኝ ነበር አታነስ ማን ነው የሚደውለው ቅርታ ሊልህ ነው የደወለው እኮ ማን ነው እሱ ነው ይባል ለምን የሚደውለው ነው
እንዴ አዳ አጥፍቶላ ባለፈው ያጥፋት አይደለም ለምን ደውልብኛል? ለደውልብህ ስልኩ ስንት ነው? ማላቆን ስልክን እንደማላነሳ ታውቂያለሽ አውቃለሁ እኮ ታዲያ አይ ሜቢ ካነሳህ ብዬ ስንት ነው መጨረሻ ስልክ? እኔ ችግር የለውም እንድደውልለት ይቅርታ እለዋለሁ ነው ችግር አይ እሱ ነው ይቅርታ ማለት ያለበት እኮ አይ ችግር የለውም እኔ እለዋለሁ አይ ቻለማኛ መጨረሻው ስንት ነበረ? 35 ብቻ ፋሚሊ እኔ ችግር የለም በዚህ እኔ አንድ ነገር ልንገርሽ እኔ ዛን ቀን በጣም የደበረኝ በጣም ቀድረኝ ያለኝ ተሰምቶኛል ከኔ ብዙ ነገር እንደምትደብቂ ነው የተሰማኝ ሌላም ነገር ሊኖር ይችላል ብዬ እንዳስብ ነው ያለሽ ምናምን ገባሽ ሌላ ነገር መናገር የምትፈልጊው ነገር ካለ ችግር የለም ኧረ ምንም የለም ብቻ እኔ ምንም ነገር እንድትይኝ አልፈልግም ገባሽ አንድ ነገር ልነግርሽ የምፈልገው እኔ ላጣሽ አልፈልግም ግን አትዋሽኝ እኔና ባንቺ መሀል ምንም አይደብብቆሽ አያስፈልገንም ገባሽ ባሻት ብቻለሁ እንደ ሸፈት ተሳክቶልኛል ያየሽውን አይቻለሁ እና በዞራ ደግሞ ይቅርታ ምትል ያለ ፍቅም ያለው ደበረሽ አመዳረኝ ዛሬ ሰው ለያዩ አንዱን ከፍለው አንዱን አለፉ እንዳላዩ ይማሩኝ ይክፈሉኝ ሰላውቄ ነገር ልክ እንደኔ ከዚህ በኋላ በመሀላችን የማይደብቆሽ የለም በቃ አይስፈልግም ይሄንን ቀልል ያደረኩት ያለፈ ነገር ስለሆነ ነው ባለፈ ነገር እንደዚህ መሆን የለብኝም ምንም በርግጥ እኔ የሚያሳልፍኩት ነገር ስላለኝ ግን አለመናገሯ ነው በጣም ያስደበረኝ ነገር ለኔ አለመናገሯ ምንም ነገር ያለች ነገር የለም እና ያናድዳል ስታስቡት ደግሞ ያናድዳል ቅር ያሰኛል በጣም እነሱም ይቅርታ ፋሚሊዎች እናንተንም በጣም ደግሞ ከቪዲዮ ጠፍተናል አሁን በሰፊው እንመለሳለን ከዚህ በኋላ ውሸት ያስፈልጋል ስለዚህ አሁን ምን እናደርጋለን አሁን የምናደርገው ነገር ቢኖር እናቷ ጋር መሄድ ነው እና ብለምልሽ ምንድነው እኔ እንጃለ ያለቀ ምሳምናን ምን ተሰራ ዶሮ አለ ሄደ ዶሮ አለ ዛሬ ሐሙስ ነው ዶሮ አለ ስጋ ነው ዶሮ ሰራል ብላኝ ነበር ለኔ ይሰራል አብረን መንበራ ግን ላንቺ ለኔ ነው የተሰራ ላንተ ነው የተሰራ ግን አትበያለሽ ዋና ፐርፐዝ ግን አንቺ ትበያለሽ እንጂ ለኛ ነው የተሰራ አያችሁ እናቷ ራስ ሳታውቀኝ ምን ያህል እንደምትወደኝ ብቻ ካውን እሺ እኔና ሳንታር ቀናት እውነት ባለፈ ነገር እንደዚህ መሆን የለብንም እኔም ያው ያሳለፍኩት ነገር አለ እሷም ስላሳለፈችው ባለመናገሯ በጣም ቀረ ስላለኝ ነው ያምር ባለመናገሯ ነው የደበረኝ እና በሰዓቱ ያመተው ደግሞ እንደዛ ሲናገረኝ ምናምን በጣም ስለደበረኝ ነው አሁን በቃ እናቷ ጋር ልንሄድ ነው ይመቻችሁ ቆልዓኸ ሕዘሊ ወይላለይ አቡዑራይ ክሳብ ዝፈታትሕ ክሳብ ዘሳንዮም ናብ ትራግሕ ማይውን ናይ ሰተዩን ካብ ዝወግሕ ቁረብ ከባልዖም ኣብ ትጻግሕ ወይላለይ